በመጨረሻም የፍልስጤሙ ሐማስ ተማረከ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታላቅ ነው ያሉትን ድል በዛሬው ዕለት ይፋ አድርገዋል። ዜናዎቹን በዝርዝርና በትንታኔ እናስደምጣችኋለን። በመካከለኛው ምስራቅ የፍልስጤሙ ነፃ አውጪ ታጣቂ ቡድን ሐማስ ትጥቆን ለመፍታት መስማማቱን ፕሬዝዳንት ዶናልድ ትራምፕ ይፋ አድርገዋል። ትራምፕ የሐማስን ሙሉ በሙሉ ትጥቅ መፍታትና ጋዛን ለፍልስጤም አስተዳደር ለማስረከብ መስማማቱን የዘመናቸው ታላቅ ድል እንደሆነ አድርገውም ነው የጠሩት። ፕሬዝዳንቱ የጋዛና የእስራኤል ጦርነት በቀድሞው የአሜሪካው ፕሬዝዳንት ጆ ባይደን የተሳሳተ አስተዳደር የተደረገ አውዳሚ ክስተት ነው ሲሉም የሚደመጡ ናቸው። ፕሬዝዳንቱ ይህ ስኬት ባቋቋሙት የሰላም ቦርድ አማካኝነት እንደመጣና ለጋዛውያን የመጨረሻ ረፍት የሚሰጥ ድል ነው ሲሉም ጠርተውታል። ይህ ትራምፕ የሰላም ቦርድ ሲሉ የሚጠሩት ኮሚቴ ሐማስና እስራኤል የገቡበትን ጦርነት ይሁን የሩሲያና ዩክሬን ጦርነት እልባት ይሰጥልኛል ብለው ያደራጁት ነው። ሐማስ ትጥቁን እንደሚፈታ ሁሉ እስራኤልም ከጋዛ ጦሯን እንደምታወጣ ነው ከስምምነት የተደረሰው። የሐማስ አመራሮች እንደሚሉት ታዲያ በስምምነቱ መሰረት እስራኤል ጦሯን እንደምታወጣ ካለምንም መሸራረፍ ተግባራዊ እንደምታደርገውም ይጠበቃል ብለዋል። ይህ ባይሆን ወይም እስራኤል ለስምምነቱ ቀናኢ ባትሆን ሐማስ የያዘውን ትጥቅም ይሁን ወታደራዊ ይዞታ እንደማይለቅ ተናግሯል። ሁለቱ ቡድኖች ከትራምፕ መምጣት በፊትም ይሁን ትራምፕ ዳግም ወደ ስልጣን ከመጡ በኋላ እንዲስማሙ ሲወተወቱ ቢቆዩም ለስምምነት ጫፍ ደረሱ የሚል ዜና ከተሰማ በኋላ በአንዳቸው ወይም በሁለቱ ወገን በሚፈጠር አለመስማማት ይፈርስ ነበር። ትራምፕ ከዚህ በኋላ ሐማስ የያዘውን ቦታ ለፍልስጤም አስተዳደር ብሔራዊ ኮሚቴ ለማስረከብ ነው የተስማማው ብለዋል። ትራምፕ እንደሚሉት የስምምነቱን ተግባራዊነት የሚከታተል ዓለም አቀፍ ግብረ ኃይል ይቋቋማል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲሁም ካቢኔያቸው ስምምነቱን መቀበሉ ገና ያልታወቀ ሲሆን ነገር ግን በትራምፕ ግፊት ሊቀበሉ እንደሚችሉ መላምቶች እየወጡ ይገኛል። ቤንያሚን ኔታንያሁ ከጥቂት ወራት በኋላ ምርጫ የሚያደርጉ መሆኑ የመንግስታቸውና የሊኩድ ፓርቲን እጣ ፈንታ ጥያቄ ውስጥ አስገብቶታል። በተለይም በጥቂት ቀናት ውስጥ ሊያጠናቅቁት በማስላት የገቡበት ጦርነት ኔታንያሁን ቀጣይ የመመረጥና ያለመመረጥ ጉዳይ ልብ አንጠልጣይ እንዲሆን አድርጎታል። የዛሬውን የሐማስ ስምምነት አስመልክቶ ኔታንያሁ በመጪው ምርጫ እንደሚገዳደሩ የሚገመቱት ጋዲ ኤዘንኮት ማንኛውም ስምምነት የሚወሰነው እስራኤል ጦርነቱን ስትጀምር ይዛ የገባችው ግብ ተሳክቷል ወይም አልተሳካም በሚለው ነው ብለዋል። ሰውየው እስራኤል ሐማስን ለማጥፋትና አንዳችም ትጥቅ እንዳይኖሩ ለማድረግ በመሆኑ ከዚህ ዝንፍ የሚል ስምምነት ፈጽሞ የሚሰራ አይደለም ሲሉም ተደምጠዋል። ሌሎችም የቀድሞ የእስራኤል ባለስልጣናት ስምምነቱ እስራኤል ቀድሞ ያልተሳተፈችበት መሆኑንና በአሜሪካ ጫና የተደረገ መሆኑን በማስታወስ ውጤቱ የሚጨበጥ አይሆንም በማለት ላይም ይገኛሉ። በኦክቶበር 7ቱ ጥቃትም ይሁን ከዚያ በኋላ ሲካሄድ በነበረው ጦርነት ወዳጆቻቸውን ያጡ እስራኤላውያን በስምምነቱ እስራኤላውያን ተክደዋል የሚል የጋራ መግለጫ አውጥተዋል። እነዚሁ ዜጎች የኔታንያሁ መንግስት በኦክቶበር 7 የሰራው ስህተት እንዳይታወቅበት እንደሚፈልገው ሁሉ የዛሬውን ስምምነት አንድምታ ከህዝብ የተሸሸገ አድርጎታል ብለዋል። እነዚሁ እስራኤላውያን በመጪው ምርጫ ካርዳቸውን በመጠቀም በጉዳዩ ላይ እውነተኛ ምርምር የሚያደርግ መንግስት እንመርጣለን ሲሉም በኔታንያሁ ላይ ቅሬታቸውን ገልጸዋል። ጦርነቱ በእስራኤላውያን አንድም የሀገራቸውን የመከላከል አቅም እንዲጠራጠሩ ብሎም የኔታንያሁ መንግስት የያዘውን የተንዛዛ ጦርነት ስልት በመደገፍና በመቃወም በሁለት ጎራ የከፈላቸው ሆኗል። ሌሎችም የእስራኤል ባለስልጣናት ኳታርም ትሁን ቱርኪ እንዲሁም ግብጽ እንደምን የእስራኤልን ጥቅም ሊያስከብሩ ወይም ሚዛናዊ የሚባል ሚና ይዘው አደራዳሪና የሰላም ቦርድ አባላት ሆነው መጡ ባይ ናቸው። ባለስልጣናቱ እነዚሁ ሀገሮች ለእስራኤል ወትሮም ቢሆን ቀና ልብ የሌላቸው ናቸው በማለትም የሚከራከሩ ናቸው። የዋሽንግተን ዲፕሎማሲያዊ ምንጮች ለጀሩሳሌም ፖስት በነገሩት መረጃ ታዲያ ስምምነቱ እስራኤል የኦክቶበር 7ቱ ጥቃት እንዳይደገምባት የሚያደርግ ነው ብለውታል። ዲፕሎማቱ አክለውም ይኸው ስምምነት እስራኤል አንዳችም ስጋት ውስጥ እንዳትገባ የሚያደርጋት ከመሆኑም ባሻገር ሐማስ በስፍራው እስከሚኖር ድረስ ጦሯን እንድታቆይ የሚያደርጋትም ነው ብለዋል። ሆኖም ዶናልድ ትራምፕ ዛሬ የሐማስን መስማማት ከገለጹ አንድ ሰዓት በኋላ የእስራኤል ጦር በሰሜናዊ ጋዛ የአየር ድብደባ አድርጎ በርካቶች ለቁስለት ተዳርገዋል። በተለይም በራማላህና በሄብሮን ከባድ ጉዳት እንዳደረሰችም ነው ለማወቅ የተቻለው። የእስራኤል ጦር በዛሬው ዕለት እንዳስታወቀው በጋዛ ሰርጥ ሙጃሂዲን የተባለ የሚጠራውን ወታደራዊ ቡድን ብርጌድ
የሚያዘውን አህመድ ሁሴን መሐመድ የተባለውን ሰው መግደሉን አሳውቋል። ጦሩ እንዳለው አህመድ ሁሴን መሐመድ በኦክቶበር 7ቱ ጥቃት ኖአና አቪናታን የተባሉትን እስራኤላውያን ያገተ እንደሆነም ለማወቅ ችያለሁ ብለዋል። የሐማስ ታጣቂ ቡድን ስምምነቱን እንዲቀበል በተለይም የቱርክ የኳታርና የግብፅ ሚና ቀላል እንዳልነበር ነው ለማወቅ የተቻለው። አዲሱ ያህያ ሲንዋርን በመተካት የሐማስ ዋና መሪ በመሆን የተሾሙት ካሊል አልሃያ ቡድናቸው ከስምምነት እንዲደርስ የነበራቸው ይሁን የጋዛን ጉዳይ በሰላም ለመቋጨት እያደረጉት ያለው ተግባር አይተኬ እንደሆነም ነው እየተነገረ የሚገኘው። ከእስራኤል በኩል የሐማስን ስምምነት በተመሳሳይ መቀበል ወይም አለመቀበሏ የሚያመላክት ይፋዊ መረጃ ባይወጣም ስምምነቱን በማሳለጥ ከፍተኛ ሚና የነበራቸው አሜሪካዊ ዲፕሎማቶች እስራኤል ስምምነቱን የማትቀበል ከሆነ የትራምፕ ቁጣ ከፍተኛ ይሆናል በማለት ስምምነቱን ልትቀበል እንደምትችል ተስፋቸውን ተናግረዋል። የፈረንሳይ፣ የእንግሊዝ፣ የጀርመንና የሌሎችም የአረቡ ሀገር መንግስታት በትራምፕ አማካኝነት የተያዘውን ስምምነት በበጎ እንደሚቀበሉት የተሻላቸውንም እንደሚያደርጉ አጋርነታቸውን እየገለጹ ይገኛል። የጋዛ ጉዳይ ለያዥ ለግናዥ የማይመች ሆኖ 3 ዓመታት የሞሉት ሲሆን የሰው ነፍስ እንደ ቅጠል የሚረግፍበት ቀጠናም ሆኗል። የተባበሩት መንግስታት መረጃ እንደሚያመለክተው 71,000 ሰዎች ግድያ ተደርጎባቸዋል። 170,000 የሚሆኑት ደግሞ አካላቸው የጎደለ በቁስል የሚሰቃዩ ሆነዋል። ከጋዛ ነዋሪዎች ውስጥ 60 ከመቶ የሚሆኑት የሚልሱት የሚቀምሱት የሌላቸው ይጠለሉበት ዘንድ አንዳች ጎጆ እንኳ የሌላቸው ስደተኛ ሆነዋል። ግምቶች እንደሚያሳዩት ጋዛ ዛሬ በትንሹ 77 ዓመታት ወደ ኋላ የሄደች የፍርስራሽ መንደርም ሆናለች። ሐማስ ስምምነት ማድረጉን ተከትሎ የጋዛ ሰዎች ተስፋ ይኖረው ይሆን በማለት በደስታ ላይ ይገኛሉ። እነዚሁ ሰዎች ከተወለዱበት ካደጉበት መንደር ወደ ሌላ ሀገር ሄደው ሊሰፍሩ እንደሚችሉም ትራምፕ ሳሻቸው የሚናገሩት ነበር። ለዚህም ግብፅ፣ ሶማሊላንድ፣ ሌሎችም የምስራቅ አፍሪካ ሀገራት እጩ ተደርገው እንደቀረቡ የሚያመላክቱ መረጃዎች ሲደመጡም ቆይተዋል። በጋዛ በተለይም ሕፃናት ምግብ ለማግኘትና ባዶ ሳህን ይዘው ሲሮጡ እንዲሁም በበሽታ የተመቱ ሕፃናት የተመልካችን ብሎም የግብረሰናይ ድርጅቶችን ልብ የሚሰብሩ ሆነዋል። ከእስራኤል ወገን በትንሹ 1700 የሚሆኑ ዜጎችም ለሞት ተዳርገዋል። ይህ የዛሬው ስምምነት ታዲያ ወደ መፈጸሙ ከሄደ በጥቂቱ 200 ቀናት ወይም 7 ወራት ገደማ እንደሚያስፈልገው ነው እየተነገረ የሚገኘው። ለዚህም ቢሆን የእስራኤል ቀናኢነት የሚጠበቅ ሆኗል።